እበት ነው እንጂ አሁን አረጋኝ ነው ላችሁ ቤት ነው ዛዳውን ከጀመሩማ ሁለት ፊቱን አናፋው አስፋው ጣጅቦ ሰላም እንዴት ናችሁ? ይህ ዳጊ ጃምስ ነው። ዛሬ ስፔሻል ኤፒሶድ አብራኝ የምትገኝ አንድ እንግዳ አለች። ሊ ትባላለች። ሊ እንዴት ነሽ? ወይ ሰላም ነው። ዛሬ ሪያክት የምናደርገው ፊልም አለ። ምንድነው ርዕሱ? ጫጫታው ይባላል። የክበበው ገዳና የመኮንን ላከ እና ሌሎችም አሉ። እንግዲህ እሱን ነው ዛሬ ሪያክት የምናደርግላችሁ። ወደ ገደለው ጀመሩ ደግሞ እነዚህ ያለዩት ምን ነው አንተ ይሄን ስራ ነው ያለው እናንተ እንግዲህ በሽታ ብሎ በቃ ነጋጠባ ቡት መያዝ እንደው ስራ ነው እንዴ? ምን ነው ያለ ረብሻ ምን ላይ ጎረቤት ውስጥ ምን ይላል? ይሄው ስራ ደክሜ በገባው ቁጥር በነገር ነው የምትቀበለው። ነው ምክንያቱ አይታወቅ። አሁን ይሄ አትናገር፣ ምንም አትበል። እግዚአብሔር ይመስገን ተሳዝናላችሁ። በጣም ነው የሚያሳዝነው በእውነት። ይሄ ሁሉ ሰው መረበሽ አለበት። በቃ ዝም በያችሁ፣ ዝም በይ በቃ ዝም በይ። ታዘም አመለጣችን እንዴ ወይ ምን አይደለም እንዴ አሁን የተንጫጫ ባባረከልንማ በማን እድላችን ደግሞስ ሌባ ቢሆን እንደዚህ እንደነጋጠባ ያስሆናል እንዴ? ዋይ ለዚህ ነው እንዴ እኔ እኮ ሌባ መስሎኝ እኮ ዋይ እናንተ ዘንድሮ ትበጠብጣላችሁ። ምን አባታችሁ ነው የሚሻላችሁ? ቆይ ምንድነው? ቆይ ችግራችን ምንድነው? እኔ ምንም እኮ ሊገባን አልቻለም። አይተመምሪ ለራሳችሁ ሰላም አሳችሁ ለሰው ሰላም ለመንደሩ ሰላም እኮ ነሳችሁ። የምን ላድርግ ብለህ ያታችሁ ስገባ እኮ በነገር ነው የምትቀበለው። ዋይ ዝም በል በቃ ዝም በል ያደኩልኝ ማለት ምንድነው? ቆይ ችግራችሁ ምንድነው? ቆይ አይገርማችሁም እንዴ? ዘላለም ቡጥቡጥ ጫጫታ ትንሽ ዘላለም ቡጥ ትንሽ ይሉኝታ አልተፈጠረባቸው እንዴ? አይሰለቻቸው እንዴ? ትንሽ ሰው ምን ይለናል እንኳን አትልም እንዴ? ይሉኝታ ጠፋባቸው እንዴ? ይገርማል እኮ አሁን አረጋኝ ነው ላጅ እስኪ ሌላ ይቅር ለዚህ እንኳን አንድ ፍሬ ልጅቷ ራሱ ወረደ ለምን ወለዳችሁ? ቆይ ባትወልድ አይቻለሁ እንዴ? ለዚህ ባትወልድ አሁን ቆይ አንተ ባልቻ ለሷ አሁን ለዚህ ልጅ አባት ነው የምትባል አንተ ነው እንዴ የምትባል? እበት ነው እንጂ አሁን አረጋኝ ነው ላችሁ ለዚህ ለከብቶች የሚጥሉት እበት ነው እንጂ ቁራኔ ባልቻ ምን ቅር ይለኛል? ቆረጣደ ደረቀና አርግል ኮወት ነው ደረቅ አርግለት ቱምብላ ጨውላታ እና አባት አንቺ ዝም እንጂ ዝም በይ በቃ እስቲ ሚሚ ፊቱ ራሱ በጣም ምንም እኮ መስማት አትችልም። ለነሱ ጫጫታ እኮ ነው። ምንም አትችልም። አይተሽ ሚሚ ነይ እናቴ ነይ ነይ አሁን እቺ ልጅ አታሳዝናችሁ? አይተመም አትገርማችሁ? እቺ ልጅ አሁን እቺ ልጅ ሚጣሏት አትገርማችሁ? ሚጣ ሆናችሁ ባተ እንደገና ሚጣ አይደል ተመልከቱ እስቲ። አሁን ለዚህ ተማረች ነው የምትባል እቺ ልጅ ወይ ተማረረች ነው የምትባል? ምን ታርገው መከራዋን አየት እንደ በነገር አሁን የመማሯ ነው ወዲ ዶክተር ነው የምትባል? ተመልከቱ አያችሁ ወዲ ደግሞ ተመልከቱ እስቲ። አሁን ለአስተማሪ ለተሰጣቸው ጥያቄ ለኔ ልጅ የመለሰው ከብቶቹ ወደ በረታቸው ዳሽ ለሚለው ለኔ ልጅ ከብቶቹ ወደ በረታቸው ገቡ ነው ያለው። ለዚህ ግን ከብቶቹ ወደ በረታቸው ተንጫጨው። ምን ታርገው ለነሱ ጫጫታ ምን ታርገው ብላችሁ ነው አሁን አረጋኝ ነው ብላችሁ መከራዋን አየች እኮ ምን ታርገው አረጋኝ ነው ብላችሁ መከራዋን አየች እኮ ምን ታርገው ብለህ ነው ደግሞ አያችሁ እዚህ ልጅቷ መስኮቱ አንጫጫቻለች። አሁን አረጋኝ ነው ብላችሁ እሱ አሁን ቀጥታ መገዘት ይችላሉ አይችሉም? ንገሩን ብቻ። መገዘት የመገዘት ስትል እንዴ
መገዘት ይችላሉ አይችሉም? ለዚህ ብቻ አንቀጥሎ እሱማ ተፈጣሪ እኮ የተሰጠ ክህነት ጸጋ ነው። እዚህ ጋር በጣም ለቀባብስ የነዲ በአላፍ በቋር መሞ ወይ ተቦ አፈሏል መጽሐፍ እኮ በጣም ጥሩ ይችላል ማለት ነው። አዎ በጣም ጥሩ መገዘት ይችላል ማለት ነው። ስለዚህ በጣም ጥሩ ቀጥታ አሁን ግሎመል የለ ዘባዝንክ የለ ምን የለ ቀጥታ ወይ ለነሱ ለባልቻና ለብርቅ አፋቸው ቁልፍ ያርጉልን ወደኛ ጆሮአችን ድፍን ያርጉልን። አይቻልም ቆይ እንደሱ አይደለም። እስቲ እንደው እኔው መገዘቱ ቀላል ነው። ከተቻለ በቃ ገዝቷ መገዘቱ ይቻላል። ምን ችግር አለ? እና ታዲያ ግን እስቲ እንደው ተመገዘታችን በፊት እንዲህ ነጋ ጠባ የሚያባላቸውን ነገር እንደው ሁለቱንም ጠይቀን ለመጨረሻ ጊዜ ከዛ በኋላ ቃለም ድር ለሰማይ ነው ገዝታል። ወይ መጨረሻ ምን መጨረሻ አላቸው? ለነዚህ መጨረሻ ነው እኮ የሚጠሩሽን እነዚህ ተረፈው አዳፕት ግድ የለም። እስቲ ቆይ አንድ ጊዜ እንደው ለመጨረሻ ጊዜ ዛሬ እንስማቸው። ከዛ በኋላ እኔ ገዝታለሁ። ትሰማላችሁ? ባልቻ አንቺ ቡርኬ ትሰማይነሽ? ለመጨረሻ መቼም መጨረሻ አይላችሁም ለእናንተ። ለመጨረሻ ጊዜ ዛሬ ምን እንደሆነ ችግራችሁ ዝርዝር አድርጋችሁ ግልጽ አድርጋችሁ ትነግሩናላችሁ። አይቻልም እንዴ? መጀመሪያ እስቲ ባልቻ ለተባልቻ እንጀምር። አዎ ባልቻ ጀምር። ለመጨረሻ ጊዜ በቃ እስቲ መጀመሪያ አይቶ ባልቻ ምንድነው ዝርዝር አድርገህ ምክንያታችሁ ምንድነው? ለዚህ የሚያባላችሁ ነገር እህል አጣችሁ ወይስ ምንድነው ችግራችሁ? እስቲ ግልጽ አድርገህ ንገረን። እህል አጣችሁ ተናገር እንጂ ማለት ዋው ምን ሊያደርግ እንዴ ያለው ለምን ይለኛል እንጂ ታዲያ ለማን ነው የምናገር? ለአንተ እኮ ነው የምናገር። ለምን ይለኛል እንጂ ተናገር እንጂ እስኪ ተናገር። አይ ማለት መጀመሪያ እኔን ከመጠየቃችሁ በፊት ለምን እሷን ምን እንደበደልኳት በምን እንዳስቀየምኳት እስኪ እሷን ጠይቋትና ተበደልኩ የምትለውን ለምን አትናገርም? እስኪ ትናገር። በጣም ጥሩ። አንቺ ብርቄ ሰማይ እስቲ አንቺ ተናገሪ። ምንድነው ችግርሽ? የተበደልሽ ነገር ካለ የተቸገርሽ ነገር ካለ እስቲ ግልጽ አድርጊሽ ነገር ይዘ በቃኝ እኔ በቃኝ። ምንድነው የበቃሽ? የበቃሽ ነገር በደንብ ነገረኝ እንጂ በቃኝ ብቻ ምንድነው? በቃ እኔ ከሱ ጋር መኖር አልፈልግም። በቃኝ። አዎ የታባሽ ነው የምትይዘው? ባልቻ ጥለሽ ነው እንዴ ወጥተሽ ሌላ አማራሽ እንጂ ወንድ ልትተኝ ልትጨረመጪ አንቺ እንደሱ ማለት አይደለም። በቃ እኔ ረስቶኛል ማለት ይቻላል። በቃ ማ ለባልቻ ላንቺ ረሳሽ? አዎ ረስቶኛል። በቃ ምንም ትዝ አልለውም። አንተ ባልቻ እውነቷን እንጂ ሰው ያለች ረሳኛለች። እውነቷን እንጂ ረሳታል እንጂ እኔ አትበለኝ እንጂ አትበለኝ ይለኛል እንጂ ምን አይነት ለራስህ እኮ ነው የምናገር። እዚህ ጋር አይሻ ላቀ በቃ መሳቁን እኮ መቆጣጠር አቅቶት እኮ ነው። ወይ ገብረ መድህን እኔ እሷን እንዴት ነው የምረሳው? ብረሳ እንዴት እሷን እረሳታለሁ? እሺ ታረሳት። እሺ ስሟ ነገር ነው ማን ነው የሚባል ስሟ? ብርቄን አንታች በርባሪ መቼ ረሳችሁ? ረሳኝ አላችሁ እንዴ? ነገሩ ሌላ ነው እናቴ። ነገር ወዲህ ነው አሉበት ሙሉ ነው እንዴ የምታውቂ? እንዴ ነገሩ ነገር ውስጥ ነገሩን ነው የምልህ። እሷ አፍራ ነው እንጂ ልትል የፈለገችው ሌላ ነው። ቆይ እስኪ ማነሽ ብርቅዬ፣ ያው እነሱም እናቶችሽ ናቸው፣ እኔም በሆነ አባትሽ ነኝ፣ እነሱም ወንድሞችሽ ናቸው። እስኪ ነገሩን ግልጥልጥ አድርጊውና ተናገሪ። በኋላ መፍትሄ እንፈልግለት ይሻላል። አይሻልም? ተናገር እንጂ ምን ዝም ብሎ ምን ፈረጥ ይችላል? እኔ ረስቶኛል አልኩት። በቃ ከስራ ሲመጣ እራቱን ገብቶ ፊቱን ወደ ግድግዳ አዙሮ ነው የሚተኛው። በቃ ዋይ ልክ እንደኔና እኔም እኮ ደስ ይለኛል ለግድግዳ ዞሮ ይወጣኛል። አሁን አረጋግጠውላችሁ በድሮ ጀምሮ ለእናቴ ወድኩረም ራሱ ለግድግዳ ዞሮ መተኛት ነው ደስ የሚል መፍቱ ነው እኮ። ቆይ አትባልቻ ምን አባክ ነው ግን ፊቱ ወደ ግድግዳ ዞሮ መተኛ ለምን እቅፍ አታረጋትም? መጀመሪያ አናቅም እንደ እቅፍ ስታረጋት ለምንድን ነው አታቅፋት? ዛሬ ምን አየና ነው ለምርክ እንደ ሞተሮ ልጅ ዛሬ ለኔ አትበለኝ እንጂ አተ ምን አባክ ለኔ ስለኛለ
ወጣንሳ ጊዜ ለኔ አትበለኝ ለአንተ አይደለም እንዴ ምንናገር ምን ልፈልግ እስኪ ይኸው ሁላችሁም በእኔ ቦታውና ሁላችሁም ፍረዱ እስኪ ፍረዱ እኔ ቀን ድንጋይ እየታቀፍኩ ደክሜ ነው ቤት የምገባው እና ማታ ገብቼ በምን አቅምና ጉልበቴ ነው እሱን ታቀፈው እስኪ ጠይቁልኝ እስኪ የኔን ችግር ማን ነው ይረዳል አንቺ ቡልዴ አይነት ነገር አንቺ ድንጋይ ነሽ እንጂ ትንሽ አታስቢ አዳና ምን ነው ድንጋይ ግባክ ማን ጠየቀው ልጅ ወደ ሁለቱም እየሰወደቀ እንጂ ትንሽ አታስቢ አዳና ምን ነው ድንጋይ ሲል አሬራስ ዶክልኩ ያው እኮ ስራውን እኮ ለመግለጽ እኮ ነው አይ ግንበኛ እሱ በዳ ማለት እኮ ግባክ ማን ጠየቀው ልጅ ሆናታ ምን አላችሁ ትንሽ አታስቢ እንጂ ደግሞ አልበለሽ እንኳን አታስቢ እንጂ በዚህ ላይ መታቀፍ ይመራት አይመራት እሷ ካልነገረችኝ በምን አውቄ ነው ማስቀር ዛሬ እየነገርኩ ነው የምታውቀው ዝም በል ለምን አይገዙት በረሶ ኮረፈ በየት በኩል ገዝት ባይ በዛ አስተመቸቱን በዚህ ሆነ በቃ ወይ ገዙት ዝም በይ በቃ ምንድነው ለርሶ የማይገዙት ምክንያት ምንድነው እስቲ ቆይ ተመገዘታችን በፊት ትሰማለህ እስቲ እንደው መፍትሄ እንፈልግ ችግሩ ሰምተን ለና ወደ ግዝቱ እንሄዳለን ምን ችግር አለ መፍትሄ መገዘት ብቻ ነው ፋይተን ምን መፍትሄ እኮ መገዘት ብቻ ነው የሚያዋጣ በቃ ምንም መፍትሄ አያስፈልግም ወይ ታሪክ እንገዝታለን እኮ ነው ማለት ግዝቱ የት ይሄድብናል መጀመሪያ እስቲ መፍትሄ እንፈልግላቸው እስኪ መፍትሄ ያሉት ነገር ነገሩና ወሽ ወሽ ነገሩን እስኪ መፍትሄ ምንድነው ለርሶ ያሉት እንግዲህ ተናገር እስኪ መፍትሄ የምለው ነገር ምንድነው መቼም ያው ሁላችንም ፈጣሪያችን እግዚአብሔር አብሮ ገና አዳምና ሔዋንን ሲፈጥር አይቶ በምን አዳምና ሔዋን አሁን ምን አጥተና ነው ለባልሻና ለጤናቸው እኮ አሁን ሞከር ያታደርግ እኮ ነው ሞቱ እኮ አይተ መምሪያ ተመለሰ ይመጣል እንዴ ነገር ምን ተታላውቁ ነው ስንት ጊዜ ይመጣሉ መጣቱ ስላላወቁ ለአዳምን ከጀመሩማ 2 ዓመት ቆጅ ማለት ነው በዚህ አይነት አይደለም እንዴ ትክክል ነው አዳምና ሔዋን ምን ጠፋ ብርቀለ ባልሻ ነው ጠፋ ባለፈው አስፋው ጣጊዋ ሾላካ ሁሌ ከርሰ ያነሳሱ ኋላ አድርገው ማነው ፊቱን የከበበው ማለት ነው ምን ተታላውቁ ነው ስለጠች ቤት ሊያው ለአዳምን ከጀመሩማ 2 ዓመት ቆጅ ማለት ነው በዚህ አይነት አይደለም እንዴ ትክክል ነው አዳምና ሔዋን ምን ጠፋ ብርቀለ ባልሻ ነው ጠፋ ፊቱን ባለፈው አስፋው ጣጊዋ ሾላካ በእናዚህ ተጨማሪ ተጠግኝ ታወራለህ እንዴ ለማሳረቅ ነው መጣው ምን አስታረቅ ቦታቦት ኮንጂ ጭራሽ ታዲያ ምንድነው መሄድ ይቻላል ጥሩግ ብላ ምን አባቱ ጥሩግ ብላ አሁን ይላል ሾላካ ምን አባቱ አቶ መመሪያ ፖይንት አልቻ አስቀምጡ እሺ ይገለኝ አንተ እንዳልከው ይሁን በቃ ለሱ ገባኝ እንደው አንተ እንዳልከው ይሁንና መቼም ፈጣሪያችን እግዚአብሔር አዳምና ሔዋንን አይቶ በምን ያመናካውት ታሪኮ ባልቻና ማን ነው ብርቄ ማለት እኮ ነው ጥሩግ ብሎ ይቻላል እንግዲህ ሁለቱም እንዳደመጥናቸው ሁለቱም ጋር ጥፋት የለም ብርቄም ብትሆን መቼም ሰው ነችና ተበላች ተጠጣች መታቀፍ ያምራታል ይሄ እውነት አለ ባልቻም ቢሆን ደግሞ ተስራው ውሎ ደግሞ ሲመጣ ራት ተበላ በኋላ ጎኑን ለማሳረፍ ሲል እንቅልፍ ወስዷል ይሄም እውነት ነው በዛ ላይ ደግሞ እሷ መታቀፍ ይመራት አይመራት በምን ያውቃል አይደለም እንዴ ስለሌለ ስለዚህ ለሁለቱ እንደው ይሄን ችግራቸውን የሚያስወግዱበት እንደው አንድ መፍትሄ ቢጤ ብንፈልግላቸው እንደው አንድ ምልክት ነገር ምልክት ምንድነው አይተመኝ ፊሽካ ይነፋ እንዴ ለመሰቃቀል ጥሩም አይነፋ እንዴ ኮሮ ይመታና እንዴ ለምልክት እኔ እንደሱ ማለት ምልክት ታዲያ ምልክት የሚል ያው እንዴት መሰለህ ብርቅዬ
መታቀፍ ያማራት ጊዜ ድፎ ዳቦ ትደፋና ባልቻ ተስራ ደግሞ ሲመጣ ለራስ ታቀርብለት ተቆርሶ ቀርብለታል ተራቱ ጋር አይደለም ምንም ደስ ባልቻው ደግሞ ያችን ድፎ ዳቦ ሲያገኝ መታቀፍ እንዳማራት ያቃል ማለት ነው። ተቃቅፈው በሰላም ያድራሉ ማለት ነው። አይመስልህም? አይተኸው ወይ ጥሩ ነው ያሉት ነገር በጣም ጥሩ ነው። ግን ድፎ ብቻ ትንሽ ቅር አለኝ። ጥላስ ነው በደንብ ትንሽ አምናካ እሱማ ነው ነው ለተደሳ ምንድን ለዚህ ለአረቄ ለጦሮስ አረቄ ቆንዶ ቀንዶ ምን በቃ ምን ለምን ነው ምን ነው ቃጣ ትንሽ አስበው እንዴ ምን ለምን ነው ለራስህ እንዴ ያመቻቻል ለርሶ ለካ አሁን እንግዲህ ለድባሬን ከፍቼ ነው የመጣሁት። ለራስህ እንዴ ያመቻቻል ለካ ምን አመቻቻለሁ ለራሴ አይገርማቸው እንዴ አሁን አረጋኝ ነው ላጭ አሁን ቆይ ለዚህ ለዚህ ድፎ መጨረሻ ላይ ማን ነው የሚቆርሰው? እስኪ የኛ ለሱ ምን ችግር አለ? ገብረገድ እንደገና ለርሶ ፍለጋ ደግሞ መንዶር መመሪና ያያቸው ልጆች ባካቸው ሌላ በጥቦ ጫጫታ ሌላ ትንሽ አስብ እንጂ ለድፎ ምን ያደርጋል? ቆይ ለምልክት ለመተቃቀፍ ሳልለካ ማለት ነው። ለዚህ አይበሉኝ እንጂ ለአምባሻ አይነት ትንሽ ይበቃል። እንደው ግን ብቻ ባልቻ ተስራ ደግሞ ሲመጣ ያልታየው እንደሆነ ደግሞ ያው ጭቅጭቅ ይነሳል ብዬ ነው። ወደሱ ደግሞ ምን ነው አባቴ ምን ነው እንዴት ቢገምቱ ነው እንደሚናገሩ? እኔ እስከ ዛሬ ድረስ በእርሱ አይነ ነበረ እንደማይ ነው አይደለም እንዴ? በቃ ምን ተመመሪ በቃ ዝም ብሎ ለራስህ ብሎ ያመቻቸው ዘዴ ነው። ተነቃቦት ለራስህ ብሎ መንፈስ ቅዱስ ያስባል። ሆን ብሎ ያሰቡት ዘዴ ምንድነው? አንተ እንዴት ነው የምትናገረው? ትንሽ አስቡ እንጂ እኔ መምሬ ለራሴ አንሳለሁ ወይ? በቃ አልኩት እኮ እንዴት እንደዚህ ትናገራለህ? አመጣለሁ ብሎ አስቡ እንጂ ለህሉ እንኳን ዛሬ ድፎ ነገ ድፎ ነገ ድፎ በሳምንቱ ባልቻ ድፎት አይደለም። ትንሽ አስቡ ለራስህ ወጪውን ከየት ያመጣል ነው እኮ በየቀኑ ድፎ ማን ይችላል? ድፍት ነው በሳምንት ያመቻቸው ዘዴ ነው። ለራሴ ማለት እንዴት ነው? እኔ ለራሴ አልቻለው። በጣም ታሳዝናለህ፣ በእውነት ታሳዝናለህ። እኔ እዚህ ቤት ሰላም ይወርዳል ፍቅር ይወርዳል ብዬ ነው እንጂ ከዚህ ሁሉ ብሄድ ጥሩ ይበሉ ቀጥሎ ይቻላል ቅዱስ በሉ ደህና ደሩ ይቻላል። ቀጥሎ ሰው በቃ ይቻላል። ጥሩግ በለው አልኩት እኮ ሄዶ አለኮ ትንሽ አይስሙ እንጂ ምን አይነት መምሬ ናቸው አካቸው ለራሳቸው ሆድ ብለው እዚህ ምን አንተ ባልቻ ትሰማለህ? ባልቻ ሰማ ጉርቄ ትሰማላችሁ? አሁን ገለመሌ የለ በቃ እናንተ መቼ ሰለቸን ዘላለም ጫንቃችን ላይ አርገን ስለዚህ ትመርጣላችሁ። ቀጥታ አሁን ምርጫ ነው የምትመርጡ። ትሰማላችሁ? እየሰማን ነው። ለእንደ በፊታችሁ በሰላም በደስታ ተቀብላችሁ መኖርታላችኋል። ለመበዘት አፋችሁ ቁልፍ ሄድ ይቻላችኋል። ድፎ ዳቦ ይቻላችኋል። ለዚህ ለመመሪያ አይነት እንዳሉት ድፎ ተበጥሎ ይቻላችኋል። ምን አባታችሁ ይቻላችኋል? ባልቻ ንገረኝ እስኪ ማኔ ለእኔ አትበልኝ። ለእኔ ነው እንዴ ታዲያ? ምን አባት ካስሬ ለእኔ የምትለኝ? ወይኔ ገብረመድህን ተቃጠልኩ። ለእኔ ትለኛለህ ዝም ብሎ አትሰማም እንዴ? ለእኔ ምንድን ነው ለእኔ ለራስህ እኮ ነው የምናገርህ። ለእኔ አሁን ከመንገድ ነው ደክሞኝ የመጣሁት ታዲያ አመጣ ነው የመጣሁት እኮ ምንም የምታስቡት ሆነ ታዲያ ለምንድን ነው የምትመጡት? ተነሱ አሁን አይኔ እያየ ገብረመድህን አንተ ከመንገድ ነው የመጣው። ግባና አረፍ በቃ እኛ ሰላም እናወርድ እና ይሄ መጫወቃችሁ ለእኔ ትለኛለህ እንዴ ታዲያ? ትንሽ ተሳሳሙ ተቃቀሙ በሉ አንቺ በቃ እኛ እንተቃቀፋለን። በቃ እኮ አሁን በቃ ምንም ችግር የለም እኮ ትቃቀፋላችሁ። አዎ ዛሬ ጀምሮ ነገርኳችሁ። ከዛሬ ጀምሮ አንድ ትንኩሽ በጥብቅ ጫጫታ ብቻ ብንሰማ ስለሌላ እንኳን ለእናንተ ነው የምናሳልፈው። ነገርኳችሁ። ለኔ ገብረመድህን አለ ገብረቱ ደግሞ በቃ የምትገርሙ በቃ ነገርኳችሁ። አደራ ነገር ያለው ነው ነገርኳችሁ።
በላ ታዲያ በላ ታዲያ ገብረመድህን ገብረመድህን ዋይ ገና ነግራችን ሳያወጣ ጀምራችን እንደመጫጫት ምንድነው ችግራችሁ? ምንድነው አንቺ? ወይ አላቅፍሽም እያለኝ ነው። አላቅፍሽም ታዲያ እኔ ልቅፍሽ እንዴ? ምን አንቺ መታቀፍ ብርቅሽ ነው እንዴ? ዘላለም አለኝ በቃ ማህበር ፈልጊና በማህበር ታቀፍ እንጂ እኔ ገብረመድህን ምን ላድርግሽ? ይመስላል። እንዴት አየሽ? በጣም ምርጥ ነው። ወደክ ለስንተኛ ጊዜ ነው እያየሽ ያለሽ? በጣም ለብዙ ጊዜ ነው ስትይ ሁሌ እንዳዲስ ነው የሚያስቅሽ? ሁሌ እንዳዲስ ነው የሚያስቅሽ? በጣም አይመች። አንተስ እንዴት አየው? እኔማ አይቼዋለሁ ግን በቃ ረስቼው ነበረ እና እንደዚህ አይነት የሆነ አሪፍ እንደዚህ አይነት ቀልዶች ምናምን ይሄ ብቻ ጠፍተዋል እና በጣም የሚያዝናኑ ናቸው። የሆነ ላይክ የሆነ ሙሉ 17-18 ደቂቃ ነው ላይክ ስንስቅ የነበረውና ከበቦ በጣም ትችላለህ። ሁሉም እዚህ ላይ ያሉት ሰዎች በጣም ይችላሉ። በጣም ጎበዝ ናቸው። በጣም እና ቴንክ ዩ። ለዛሬ ይሄ ነው እንግዲህ ሪያክሽናችን። እናመሰግናለን። ይህ ዳጊ ጃምስ ነው። እንግዲህ አብራን የምትገኘው ሊ ነች። ሰላም ሁኑ። ቻው